dice Messi. بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف المرسلين نبينا محمد وعلى آله وصحبه أجمعين أما بعد يتكبراتشو ወንድሞቼ እህቶቼ መላው ዓለም የምትገኙ አሰላሙ አለይኩም ወራህመቱላሂ ወበረካቱ እንግዲህ ፕሮግራም ከእንግዳ ጋር ይዤ ልመጣለሁ ብያችሁ ግን የቴክኒክ ጉዳይ እንግዳ ያልተሳካላትም ለጊዜ ልንቀርብ ወስነናል አሁን መጣለው ስላልኩ በቃ ትንሽ ቆይታ ከናንተ ጋር ላድርግና እስከ አንድ ነጥቦች ላነሳ ማለት ነው ልሞክረው በዚህ በዩቲዩብ ላይቭ ደግሞ ለመጀመሪያ ጊዜ ነው ያረኩት እንግዲህ ያልተሳካላትም ጥሩ ድምጽ እየሰራ ነው ቻቱ እስኪ ሊሰራ እናደርገው እንሞክራለን እስካላችሁ ከሆነ እናይ ኦኬ አምስት ሰዎች አላችሁ ድምጽ ጥሩ እየሰራ ነው መሰለኝ ቻቱ አይታይም ኤኒዌይ ባለው ሁኔታው የትግራይ ሁኔታ ነው ለመናገር ወስነን ነበር ግን ድምጽ እንደዚህ በአንድ ሸር ልበላችሁና እያሳየን አንድ ድምጽ እንሰማለን እሺ ትንሽ አገሩ እንደምታውቁት ይሄን ሸር ላደርጋችሁ እስኪ ለማስታወስ ያህል በኢትዮጵያ የተሰራ እቺ ታቋታላችሁ እቺ ከተማዋ ትንሽ ሷያየን ድምጽ ደግሞ እንስማ ትንሽ የኢትዮጵያ ጦር በሱዳን ድንበር አካባቢ መስፈሩ ተሰማም ይህ በእንዲህ እንዳለ የሱዳኑ ጄኔራል የአልፋሽካን 95% ግዛት ተቆጣጥረናል ብለዋል ዝርዝሩን ይዘናል የቤተ መንግስቱ ቤተኛ እንደሆኑ የሚነገርላቸው የኢዜማው ሊቀመንበር ብርሃኑ ነጋ ሙስሊም ጠላ አይደለሁም አሉ ሊቀመንበሩ ከዚህ በፊት ከአማራ ህዝብና ከሌሎችም ጉዳዮች ጋር ያደረጓቸው ንግግሮችና ምላሻቸው መነጋገሪያ ሆኗል ይህንን ጉዳይ በስፋት እንቃኘዋለን አሜሪካ የዓለም ባንክና ዓለም አቀፉ የገንዘብ ተቋም IMF ለኢትዮጵያ ብድር የሚሆን እርዳታን እንዲከለክሉ አድርጋለሁ አለች ሀገሪቱ ይህንን እቅዷን ያሳወቀችው የ4 ኪሎ ባለስልጣናትን ከሳምንታት በኋላ የጉዞ እገዳ ማዕቀብ እንጥልባቸዋለሁ የሚለውን እቅዷን ካሳወቀች በኋላ ነው እንመለከተዋለን ኤርትራ በፍርድ ቤት ተፈረደባት ሀገሪቱን የከሰሰው ግዙፍ ኩባንያ ደግሞ በዓለም ላይ የሚገኝ የትኛውንም የኤርትራ ንብረት አሳግዶ እንዲወርስ ተፈቅዶለታል ዝርዝር ይዘናል በትግራይ ክልል ደቡባዊ አካባቢ በሚገኘው ቦራ ጨለና አካባቢ ድብደባ መፈጸሙ ተሰማም በዚህ ሮኬትና ከባድ መሳሪያን ያጀበው ነው በተባለ ጥቃት ንጹሃን ስለመገደላቸው ተነግሯል ሌላኛው መረጃችን ነው መንግስት አካሂዷል ብሎ ባቀደው ምርጫ በአማራ ኦሮሚያና ሶማሌ ክልል በርካታ አካባቢዎች ምርጫው እንደማይደረግ ተነገረም ለምንና እንዴት ዝርዝሩን ይዘናል በኢትዮጵያ ቴሌኮም ኢንዱስትሪ ላይ ለመሳተፍ ቻይናና አሜሪካ ያደረጉት ፉክክር ተጠናቋል የኢትዮጵያ መንግስት ባወጣው የግል ቴሌኮም ጨረታ አሸናፊው ሲታወቅ የሽያጭ ዋጋውም ከ1 ቢሊዮን ዶላር በታች መሆኑ ተነግሯል የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን Med den förstklassiga näringen i Perina One. ያ እንደሰማችሁ እንግዲህ ትንሽ ይቀጥላል
ስለመሆኑ ተሰማም። ትናንት አሜሪካ የዓለም ባንክና ዓለም አቀፉ የገንዘብ ተቋም IMF ለኢትዮጵያ ብድር የሚሆን እርዳታ እንዲከለክሉ ልታደርግ ስለመሆኑ ተሰማም። ትናንት ከጥቂት ሳምንታት በኋላ መተግበር ይጀምራል ያለችውን የ4 ኪሎ ባለስልጣናትን የጉዞ ክልከላና የቪዛ እገዳ ማዕቀቧን ማሳወቋ ይታወሳል። ዛሬ ደግሞ ዋሽንግተን በኢትዮጵያ ላይ ምጣኔ ሀብታዊ ማዕቀብን ለመጣልና ማዕቀቡ ከአሜሪካ አልፎ በግዙፎቹ ዓለም አቀፍ የገንዘብ ተቋማት ድረስ እንዲተገበር ለማድረግ እየሰራች ስለመሆኑ አሳውቃለች። በቅርቡ የምስራቅ አፍሪካ መልካም ሽግግርን እያሳየች ያለች ሀገር በሚል ምዕራባውያን እዳዎቿን ለሱዳን እየሰረዙ ባለበት በዚህ ወቅት ኢትዮጵያ ላይ ግን ተጨማሪ የኢኮኖሚ ማዕቀብን ለመጣል ስለመወሰናቸው እየተገለጸ ነው። ብሉምበርግ በተለይም በአፍሪካ ቀንድ ሽብርተኝነትን በመዋጋት ረገድ የዋሽንግተን ዋነኛ አጋር የነበረችው ኢትዮጵያም አሁን በትግራይ ክልሉ ጦርነት ምክንያት ኢኮኖሚዋን ክፉኛ የሚጎዳ ማዕቀብ ከአሜሪካ ተደግሶላታል ብሏል። የአሜሪካ ማዕቀብ ደግሞ በራሷ ብቻ የሚቆም ሳይሆን ጠቅላይ ሚኒስትር አብይ አህመድ የእናት መቀነት ናቸው ይሏቸው የነበሩ ተቋማት የዓለም የገንዘብ ተቋም IMF እናም የዓለም ባንክንም ያካተተ ነው ተብሏል። አሜሪካ በአፍሪካ ውስጥ ድጋፍ በማድረግ ከሁሉም ሀገራት በላይ ለኢትዮጵያ የዘረጋቸው እጅ እንደሚልቅ የሚያትተው ብሉምበርግ ባሳለፍነው ዓመት እንኳን $1 ቢሊዮን ከዋሽንግተን ስለማግኘቷ ይጠቅሳል። ይህ ደግሞ ኢትዮጵያ ለውጭ ገበያ የምታቀርበው ምርቷን ሽጣ ከምታገኘው ወደ ግማሽ አካባቢ የሚጠጋው ስለመሆኑም ይነገራል። የአሁኑን የአሜሪካን ምጣኔ ሀብታዊ ማዕቀብ እቅድን ተከትሎ በጉዳዩ ላይ ማብራሪያ ይሰጥ ዘንድ የተጠየቀው የጠቅላይ ሚኒስትር ጽህፈት ቤት ምላሽ ሳይሰጥ ቀርቷል። ኢትዮጵያ ባለፈው ወር ከዓለም ባንክ ጋር የ$907 ሚሊዮን ስምምነት መፈጸሟን የሚያስታውሰው ዘገባው ባንኩ ይህንን ገንዘብ ይከለክለው ከሆነ ለማጣራት ያደረገው ጥረት ምላሽ እንዳላገኘም ነው የሚገልጸው። IMF ግን ተበዳሪዎች ያሉበትን ሁኔታ እየገመገመ እንደሚገኝና የተቋሙ ቦርድም ውሳኔውን በመጠባበቅ ላይ ስለመሆኑ ገልጿል። IMF ከሳምንታት በፊት ብድር የሚሰጣቸው ሀገራት በሀገራቸው ውስጥ ገንዘቡን በሰብአዊ መብት ጥሰት ላይ አለማዋላ ቸውን ማረጋገጥ ያሻል ሲል መግለጹ የሚታወስ ነው። የኢትዮጵያ ጦር በሱዳን ድንበር አካባቢ መስፈሩ ይብቃ መሰለኝ። ሁኔታው እንዴት እንዳለ ምናልባት እናንተ እንትኑ ዜናው ላይ መጣችሁ ይችላል። ሌላ ዜና ስላላችሁ በዚህ ደግሞ ኤርትራን ኢሳያስ እንደዚህ አይነት መቀመቅ ውስጥ ሲከታት ለምሳሌ ኤርትራን ኢሳያስ ለምሳሌ ምን እየሆነ ያለ ምናልባት እናንተ ትክክለኛ ወሬ ላትሰሙ ትችላላችሁ። አሁን ያለ ግን እኛ ከጮህን ጀምረን ማለት ነው በትግራይ ህዝብ የወረደ ያለ የጦርነቱ ምክንያቱ ህግ ለማስከበር የተባለ ውሸቱን ማለት ነው። ትንሽ ልታዩት የፈለኩት አገሪቱም እኔ ገና አዲስ አበባ ምንም እንደዚህ አይነት ሳትገነባ መጀመሪያ ጊዜ ስመጣ ምንም አልነበራትም እንደዚህ አይነት እና በዚህ በ27 አመት በጨለማ ጊዜ የተገነባች ከተማ ናት። እቺ በጨለማ ጊዜ የሆነች ሀገር ነው። አሁን ደግሞ በብርሃን ጊዜ በእናንተ ጊዜ ከዚህ የበለጠ ትሆናለች ብለን እናስባለን። ስለዚህ ሰው በተግባር ነው መፍረድ ያለበት። አሁን ያለ የተከሰተ ያለ በኢትዮጵያ አጠቃላይ በሙሉ እንዳለ እየሰማችሁ ነው ምን አይነት ሁኔታ እንደደረሰች አገሪቱ። እኛ ትግራይ ህዝብ ብቻ ተበድሎ ዝም እንደሚል መስሏችሁ እናንተ ሁሉ ሁኔታው ተቀብላችሁ ነው ያሳለፋችሁ ማለት ነው። ምንም ሳትቃወሙ ችግር የለም ተብሎ ማለት ነው። ትግራይ ህዝብ ይደብደብ ይሞት ተብሎ መደገፉ የኢትዮጵያ ህዝብ ብሔር ብሔረሰብም ይሁን ወላ ፓርላማም ይሁን ሁሉ ሰው ደግፎ እንደዚህ አይነት ጉዳት ህዝብ ትግራይ ማለት ነው። አሁን ደግሞ የደረሰው ያለው አሁን በአሁኑ ሰዓት ሁሉ ተከልክሎበት ማለት ነው በረሃብ ሊሞት ነው የተሞከረ ያለ። ግን ዓለሙን አላህ ስለረዳን ዝም አላሉም። ማዕቀቡ ለኤርትራም ይሁን ለኢትዮጵያም ይሁን ብዙ ነገር እየተከሰተ ነው ያለ። ስለዚህ
በመጀመሪያው በአሁኑ ያሉ መሪዎችም ወይ ደግሞ ፓርላማም በጣም የሚገርሙ ለኢትዮጵያ ውድቀትና ለመፍረስ እየሰሩ ያሉ ናቸው። አንድ የሀገር ዜጋ በውጪ አስመጥተህ ስታስደፍረው ስታስገድለው አገሩ ስታፈርስ ይህን ሁሉ የተገነባ ሀገር በትግራይ በህዝቡ በልፋቱ በድካሙ የገነባው በኤርትራ ወታደርና በመከላከያ ኢትዮጵያ ወታደርና ፋኖ አማራ ፋኖ በሙሉ ሀገሩ እንዴት እንደበረሰ አያችሁ። ደግሞ መጨረሻ አንድ በቦምብ የተቃጠለች ልጅ ብዙ እሷ ብቻ አይደለችም ግን የሷ የታየ በዓለም ማለት ነው። በጣም የሚያሳዝን የ13 ዓመት በሙሉ እንዳለ ገላዋ ተቃጥሎ ማለት ነው። ስለዚህ በትግራይ ስቲል ብዙ ነገር እየተከሰተ ነው። ህዝቡ ግን ለትግራይ ብሎ እየጮኸ የለም። እንዲሁም ስናይ ለፈለስጢን የምትጮሁ ነው ያየናችሁ በዒድ ቀንና በረመዳን ቀን የትግራይ ህዝብ የእናንተ ህዝብ እንዳልሆነ በተግባር ነው ያሳያችሁ። በጣም ነው የሚያሳዝነው። ግን ለሁላችን ፈጣሪ ስላለን እኛም ፈጣሪ ስላለን እናንተ ብትጨክኑ አላህ Subhanahu Wa Ta'ala ግን አልተወንም ማለት ነው። ስለዚህ የእናንተ አዋቂዎች ወይ ደግሞ ልቃውንት ወይ ጋዜጠኞች ፈላስፋዎች ደግሞ በአገሪቱ የሚናገሩ ያለ እናንተ ቢደርሳችሁ ጥሩ ነበርና አንዱ ደግሞ ስሙት ሰውየው ምን እንዳለ ነው። ኢሳያስ እንደዚህ አይነት መቀመቅ ውስጥ ሲከታት ይችላል ስለ እንደዛ ሆኖ ለመኖር የሚያስችል አይነት አገር ነው ያለው። ደቃቃ አገር ነው ያን። ስለዚህ ምንም እሱ ላይ ሊመጣ የሚችልበት ነገር በጣም አነስተኛ ነው። ሁለተኛ ዲሲፕሊንድ በአንድ በኩል ዲሲፕሊንድ ማለት አሁንም ድረስ ሰንደል የሚያደርጉ ሚኒስትሮች ያሉበት ሀገር የሚበሉትና የሚጠጡት የሌለው ህዝብ ድቅቅ አድርጎ ማኖር ይችላል። ስቴቱ ራሱ ኦፕሬት የሚያደርገው የኤርትራ ስቴት ከጀመረ ጀምሮ ምንም አይነት የፋይናንስ እንቅስቃሴ የሌለው መንግስት ራሱ ማለት ነው። ወጪውን ገቢውን ስታየው ሚኒስትሮቹ እንዴት ነው የሚኖሩት፣ ባለስልጣኖቹ እንዴት ነው የሚኖሩት፣ ህዝቡ እንዴት ነው የሚኖረው ብለህ ስታይ በጣም የየቀን ኑሮውን ነው የማወራህ። በጣም ከድህነት ወለል በታች የሚኖር መንግስት ነው። የመንግስትም እንቅስቃሴ የውስጥ እንቅስቃሴው በጣም የተገደበ እንቅስቃሴ ነው። ወደኛ መንግስት ነው። እኔ እናንተ በቀደም የተጋበዝንበት በሰላም ሚኒስቴር የተዘጋጀው ስብሰባ እዚህ ሀያት ሬጀንሲ ሆቴል $1,000 እንደወጣበት እግዚአብሔር ይወቀው። ሚኒስትሮቻችን እንዴት ነው የሚኖሩት? በኮብራ ነው የሚፍድና ላሾፍን ዳር ሄድኩኝ ከምር የመገባሁበት ጉዳይ መሆኑን ያመኑበት ነገር ነው እና በታሰርኩበትም ሰዓት ላይ በጣም በከፍተኛ ደረጃ ነው ያዘኑት ያለው። እነሱ ቢሳካላቸው ወያኔ የከፈለውን ያህል ገንዘብ ለየመኖች ሰጥተው ነው ለማስፈታት ጥረት አድርገው ነበር እና የአይን አይነት አታችመንት ስለነበረ ነው የተጠየቁት። አንድ ጥያቄ ብቻ ነው ለእናንተ ሚዲያ ልንገራቸው። የተጠየቁት አንድ ታምነዋለሁ ወይ ነው ብቻ። ለምን እንደማምነው ነገርኳቸው ነው። አንዳርጋቸው እዛ የመን አውሮፕላን ጣቢያ ሲያዝ ምንድን ነው የተሰማው? ያኔ ብቻውን ሲቆም ደህንነቱ፣ ፖሊሱ፣ የየመኑ አሰልፎ ሰጪው ምናምኑ ዳንኤል ህስረት ዙሪያውን ከቦት ብቻውን የለበሳትን ልብስ የያዛትን ሻንጣ ያደረጋትን ከረባት የለበሳትን ልብስ ምናልባት ኪሶ የያዘውን ገንዘብ ይዞ በዛ ሁሉ ኃይለኞች መሃል ብቻውን ሲቆም ለምን አልሰገደም? ለምን አልተንበረከከም? ለምን አልወደቀም? ብርሃኑ ነጋ፣ አንዳርጋቸው ጽጌ እና ምን ዘለቀ እነዚህ ሰዎች ኢሳያስ የኢትዮጵያን ፖለቲካ እንዲተበትብ ነፍሳቸውን አሳልፈው የሰጡ ናቸው። ኢትዮጵያ ለምን መቀመቅ አትገባም? የኢሳያስ አጀንዳ ኢትዮጵያ ላይ እስከተሳካና እነሱ የሚፈልጉትን ልቅምቃሚ ነገር እስካገኙ ድረስ የኢትዮጵያ አህመድ ሻላቢዎች እነዚህ ናቸው። ጠቅላይ ሚኒስትር አብይ ከነዚህ ሰዎች ጋር ከመጡ ጀምሮ ከማን ጋር ነው ሲውሉ ሲልሱ ሲደንሱ የምታየው? እነ ናምን ዘለቀ
ከአምባሳደሮቻችን ይልቅ ከኤምባሲዎቻችን ይልቅ ሚና ተሰጥቷቸዋል። ሰልፍ እንዲያሰልፉ፣ እንዲያስጨፍሩ፣ እንዲያስደንሱ አሁን ያልከው አይነት የአርቲስት ይሁን የምን ሚና የማይታወቅ ስራ እንዲሰሩ እና አንዳርጋቸው ጽጌ ናቸው ባንዲራ እና ቃተል ምናምን እያሉ ያሉት። ኤግዛክት እንዳልከው የአርቲስት ይሁን የአክቲቪስት ይሁን የምን ስራ የመንግስት ስራ ግራ እንዲገባ ያደረጉት እነሱ ናቸው። ስለዚህ ጠቅላይ ሚኒስትር አብይ ሲጀም አሁን እንዳል ኦቨርኦል ሲስተም እንደገና እስካሁን የመጡበት የ3 ዓመት መንገድ ይሄ አንደኛ ከኢሳያስ ጋር ያለው ዳንስ፣ ሁለተኛ ከነ ብርሃኑ ነጋ ጋር ምናምን ያለው ዳንስ፣ ሶስተኛ የውጭ ጉዳይ አጠቃላይ የውጭ ጉዳይ የሚኒስትር መስሪያ ቤቱ ሆነ የውጭ ጉዳይ ስትራቴጂያችን የሚባለው ነገር ምን መሆን እንዳለበት ሪቫይዝ ቢሮክራሲው አሁን የሚያሳስበው ነገር ኢህአዴግ የሆነ ወይም የነበረ ሰው ከጠቅላይ ሚኒስትር አብይ ጀምሮ ይሄን ይችላሉ። እኔ አሁን አሳሳቢ ጥያቄ። ስለዚህ አጠቃላይ የስርዓት ሪቪዚት መካሄድ አለበት። ግን አሁን ምን መደረግ አለበት ለሚለው መጀመሪያ ውጭ ጉዳይ ከእንትን ነፃ መሆን አለበት። ከካድሬ ነፃ መሆን መጀመር አለበት። ከውጭ ጉዳይ ሚኒስትር ከሆኑት በፊት እንግዲህ በተደጋጋሚ ስንናገር እዚህም በተራራ ከተጀመረ ጀምሮ ከዛ በፊትም ከጠቅላይ ሚኒስትር አብይ ከኢሳያስ ጋር ያለውን ግንኙነት በጥንቃቄ ካልያዙትና መጨረሻ ላይም ኢሳያስን ለመጠቅለል በአንድም በሌላ መልኩ በሚመች መልኩ ካላስኬዱት ለራሳቸው አደጋ እንደሆነ ስንናገር ነበር። ስለዚህ አንደኛ ኢሳያስ ራሱ የምታምነው ፓርትነር አይደለም፣ ራሱ እንዲሁ ሌላውን ዓለም ትተው። ሁለተኛ ኢትዮጵያን ወደ ፓሪያ ስቴትነት ወደ ተገለለች አገር፣ ይሄ ማለት በደርግም ጊዜ ያልነበርንበት አይነት የመገለል ከዓለም በኢኮኖሚም በፖለቲካም በሕግም በተለያየ መንገድም ተገሎ ወደ መኖር እየተገፋን እንድንመጣ የሚያደርግ አካሄድ ሊሆን እንደሚችል ስንናገር ነበር። ስለዚህ ያው ያልኩት ነገር መጣልኝ እሰይ ብሎ ለመጨፈር ሳይሆን በጣም አሳሳቢ ነገር ውስጥ እየገባን እንደሆነ እንደ አገር እንዲታሰብ ነው። በመጀመሪያ ደረጃ ፓሪያ ስቴት ለመሆን ኢትዮጵያ ለምሳሌ ኤርትራን ኢሳያስ እንደዚህ አይነት መቀመቅ ውስጥ ሲከታት ይችላል ስለ እንደዛ ሆኖ ለመኖር የሚያስችል አይነት አገር ነው ያለው። ደቃቃ አገር ነው ያን። ስለዚህ ምንድነው እሱ ላይ ሊመጣ አገሪቱ ወደ የት እየሄደች ነው የሚያሳይ ነው። ከኢሳያስ ጋር አብሮ የትግራይ ህዝብ እየተጨፈጨፈ ችግር የለም ህግ ማክበር ነው ተብሎ ኢትዮጵያ ወደ ገደል እየገባች ወደ ማዕቀብ ልትገባ ትችላለች። ኢኮኖሚም እንዴት እንደሆነ እያያችሁ ነው። ብዙ ነገር ቆመዋል። ብዙ ነገር እየተገነባ እንደነበረ አሁን እንደ በፊት አይደለም። ስለዚህ የሚያሳዝነው በነበረብን ሀገሪቱ በነበረበት ሁና ለመስተካከል ቢፈለግም አንድ ሳትበድል ቢሆን ጥሩ ነበረ። ለትግራይ ህዝብ አጥፍተህ ግን መጀመሪያ ምክንያት ወያኔ ተደርጎ ማለት ነው እስከዚህ ድረስ ጭካኔ ለህዝብ ትግራይ እየደረሰው ያለ ህዝቡ እያየ እየሰማ እንዲሁም ልጆቻቸው የኤርትራ ልጆችም የኢትዮጵያ ልጆችም እዛ ጦርነት ሄደው እየሞቱ እያሉ ምንም ሳታስቡ ሳያስብ ህዝቡ ብቻ እነሱ ይጥፉልን ይሙትልን ተብሎ አሁን ደግሞ የሚገርመው የእናንተ መሪ ምንድነው ያሰበ ትግራይ ወድማለችና መገንባት አለብን በአዲስ መልክ ብሎ ቦሌ የሚቀመጡ ሀብታሞች ስፔሻሊ ትግራዋይ ሀብታም ሰብስቦ ሁላቸው አይደለም አንዱ መጥቶ ማለት ነው ሌሎች ደግሞ ለድራማ አምጥቶ ፊልም ሊሰራ እንዲሁም ትንሽ አያሳፍረው እንዴት በውጭ ኃይል አምጥቶ ትግራይ አፍርሶ እንደገና ደግሞ በትግራዋይ አዲስ አበባ ያለ ትግራዋይ እንደገና አውጡ ገንዘብ አምጡ ብሎ ለትግራይ እንደገና ርዳታ ልናደርግ አገሯ እንደገና ልንገነባት ማለት እንደዚህ አይነት አስተሳሰብ ታይቶ አያውቅም። ዋና እነዚህ ፖለቲከኞች እያስቀመጡት ነው። እኛ ፖለቲከኞች አይደለንም።
ብዙ ሰዎች እዚህ ገብታችሁ ትላላችሁ አንቺ አክቲቪስት ሆነሻል ምን ዘረኛ ምናምን ትላላችሁ ነው ዘረኛ አይደለሁም ህዝብ ትግራይ እየተበደለ ግን ዝም ብዬ ማየት አልችልም ማንም ህዝብ ሊበደል አልፈልግም ስፔሻሊ ደግሞ የሀገሬ ሰው ያየሁት እየሰማሁት በገዛ ሀገሬ በገዛ ቤተሰቤ በገዛ የራሴ ህዝብ ያየሁ እየተበደለ ደግሞ ዝም ማለት አልችልም ደግሞ በእስልምና የሚከለክል አይደለም እናንተ በመስጊዱ ራሱ ወጥቶ አንዱ ሳይናገር አንዱ ቃል ሳይል በሙፍቲም በሌላ እንዲሁም የፓትሪያርካል የኢትዮጵያ ፓትሪያርካል አባ ማቴዎስ የሚባሉ ተናግረዋል ለነሱ ራሱ ስንት ችግር ነው የወረደባቸው ለምን ዘረኛ ተብለው ማለት ነው ስለዚህ ሀቅ መናገር በዚህ ሀገር ውሸታም ነው የሚባል ዘረኛ ነው የሚባል ደግሞ አንዱ ደውሎ ሲለኝ ማለት ነው ዘረኝነት ማለት እኔ በልጣለሁ ስትል ነው የማውቀው ዘረኝነት ማለት ኦሮሞ ከአንዱ ሲበልጥ አማራ ከአንዱ ሲበልጥ ሲባል ነው ዘረኛ የሚባል እንጂ እኛ ሁላችን ኢትዮጵያ ያለን ጉራጌም ይሁን ስልጤም ይሁን አማራም ይሁን ትግራዋይም ይሁን ሌላም ይሁን አላህ የፈጠረን ከአንድ ሀገር ከአንድ ቦታ ከአንድ ቤተሰብ እኛ መርጠን አይደለም ግን ተከባብረን መኖር አለብን ነው ያለ ቁርአን ራሱ ያ አዩሃ الناس إنا خلقناكم من ذكر وأنثى ከሴትና ከወንድ ፈጠርናችሁ وجعلناكم شعوبا وقبائل አህዛብና ከቀባኢላ ጎሳዎች ነው የፈጠርኳችሁ ብለዋል አላህ Subhanahu Wa Ta'ala لتعارفوا ልትታወቁና إن أكرمكم عند الله أتقاكم የበለጠ ሰው የሚባል ደግሞ አላህ የሚፈራ ሰው ነው እንጂ እኔ ትግራዋይ ነኝ የህዝብ ትግራይ ያለቀ ነው ማለት ዘረኛ የሚያስብለኝ ከሆነ የራሳቸው ጉዳይ ነው ዘረኛ ልትችላላችሁ እኔ ደግሞ ፖለቲከኛ አይደለሁም ይሄ ፖለቲካ መግባት ነው አይደለም እስልምና አንድ ሰው ሲበደል ለተበደለ ሰው እርዱት ነው የሚለው መጥፎ ነገር ከታየ ደግሞ ቀይሩት ነው የሚለው መራ አሚንኩም ሙንከረን فليغيره ሙንከር ያያችሁ ዝም አትበሉ ነው ያለ በሙንከር ያያችሁ ወይ በእጃችሁ ቀይሩት ካልቻላችሁ በመላሳችሁ በልሳናችሁ ማለት ነው ተናገሩ ካልቻላችሁ ደግሞ በልባችሁ وذلك اضعف الايمان በጣም የማይችል የሚጎዳ ከሆነ ደግሞ በልቡ ያስወግደዋል እንደዚህ ዛቀርቶኮ እንኳን አደረገ የምትሉ ህዝብ ናቸው ስለዚህ በጣም አሳዛኝ ነው ይሄ ነው በ27 አመት የተገነባ አዲስ አበባ ብቻ አይደለም እኔ ኢትዮጵያ በሙሉ ዙሪያ ያለው አይቼዋለሁ እነ ባህር ዳር እነ እስከ ሐረር እስከ ተለያየ ቦታ ሄጃለሁ አይቼዋለሁ ምን እንዴት እንዳደገ ማለት ነው ስለዚህ ወደ ትግራይ ባጀት እየሄደ ብላችሁ የምትጮሁ የነበራችሁ ሰዎች ግን ትግራይ ከማንም በታች እንጂ በላይ ሳታድቅ ለምን ከሰርታ ራሱ ወደ መንግስቱ ታስገባ ነበር ስንት ሚሊዮን ማለት ነው የምታስገባው የነበረ ስለዚህ ይሄ ራሱ በ2017 አንድ ሰው እንትን ያደረገው ነው አሁን ደግሞ ስንት አመት ሄደዋል በእነሱ ያሉ ማለት ነው እስከ 18 እቺ 3 አመት 4 አመት የእናንተ አዲስ መንግስት ግን የሚያፈርስ እንጂ አንድ ነገር አልገነባም ሁሉ ነገር ያፈረሰ ነው መስጊድ አፈረሰ ነጃሺ አፈረሰ ቤተክርስቲያናት አፈረሰ ሰው ገደለ በጅምላ በውልቀ በድሮን ትግራይ በሙሉ እንዳለ ተደበደበ በረሃብ ያስገደለ ነው ይሄን ሁሉ እየተደረገ ያን ዘመን እንደሚናፈቅ እርግጠኛ ነኝ ስለዚህ ለዛሬ በዚህ እንቆጨዋለን ምክንያቱ ሳልገባ እንዳልቀርብዬ ነው ነጥቡ አንስተን ግን ከእንግዳዋ አንድ ቀን እንመጣለን ይሄ ደግሞ ዳይሬክት በዩቲዩብ ጋር ለመሞክሮም በዛ ፈልጌ ነው ጥሩ እየሰራ እንደሆነ አይቼዋለሁ ስለዚህ ያው በዚህም ጽሁፍ አለ እስኪ ላይ ያ ጻፉ ጥያቄ ካላችሁ ወይ በመሰንጀር መደወልም ትችላላችሁ እዚህ ዩቲዩብ ያላችሁ ወይ ደግሞ ፌስቡክ የምትከታተሉት ገና ክልተ ጊዜ ከነዛረቡ ሚና ያው ትክክል
ዛሬ ህዝብ ይስተበደለ ህዝብ ጋር ሁለት ጊዜ ትናገራላችሁ ነው የምትለው ያለች እህታችን ትክክል ነው። ምክንያቱ የትግራይ ህዝብ በጣም ስራ ይወዳል። እነ ኢህአዴግ ከወያኔ ህወሓት ሆኖ ደግሞ አብረው አገሩ ሲገነቡ ነበር። ፐርፌክት አይደሉም፣ ግን ከነሱ ጋር አብሮ የነበሩ በስልጣኑ ላይ እናንተ ጋር አሁን ቁጭ ብለው ያሉ ወንጀለኞች ሳይቆጠሩ ለህወሓትና ለኦሮሞ ምንድነው ኦነግ ብቻ እንደ ሽብርተኛ የሚገርም እኮ እንደ ሽብርተኛ እኔ በጣም ነው የሳቁት። የሚገርማችሁ እንዴት ብሎ ሽብርተኛ ይሆን? ያ ሽብርተኛ እኮ ስልጣን ያሰጠ ለአዲሱ ለብልጽግና የብልግና እንዲሁም ብልጽግና ማለት እኮ የጴንጤ ሃይማኖት ነው። ታውቃላችሁ? ጉግል እስኪ ገብታችሁ እዩት ምን ማለት እንደሆነ ብልጽግና። አይገርምም? ለምን ኦርቶዶክስ ሃይማኖት ማጥፋት የፈለገ አብይ አህመድ ራሱ እሱ ጴንጤ ስለሆነ የጴንጤ ሃይማኖት ለመስፋፋት ስለሚፈልግ ነው እንጂ ብልጽግና ማለት የአንዱ የጴንጤ ፓርቲ ሃይማኖት ነው። ስለዚህ እናንተ ወጥታችሁ እነ አቡበከር ሳይቀር ወጥቶ ሊመረጥ ማለት ነው በብልጽግና ሆኖ አየናቸው እኮ የድምጻችን ይሰማ። እኛ ሙስሊሞች ነን እህቴ። አንድ ሀገር ማንኛው ማህበረሰብ ፊዳውን እያየ ነው። አማራ ክልል በዚህ 3 ዓመት 40 መስጊዶች አጥተናል። ግን ተላይቶ ማልቀስ የትም አያደርስም። አው ምን ማድረግ እንችላለን እህቴ? ምን ማድረግ እንችላለን? ሁላችን በያለብን ብንጮህ ነው እንጂ እኛ እኮ የሁሉ ሰው በኦሮሞ የተገደለ በአማራ የተገደለ ህዝቡ ማንም የሚደግፈው የለም። ግን ህዝቡ የአማራ ህዝብ ወጥቶ እኛን እንደግፋለን አብይ አህመድ ሲል ሙስሊሙ ወጥቶ አብይ አህመድ እንደግፋለን ሲሉ خلاص ምን ትያለሽ? ለምንድን ነው የሚደግፈው? እንደዚህ የምትዩ ከሆነ 40 መስጊዶች ፈርሶ ለምንድን ነው እነ አህመድ ጀበል የሚደግፉ? ለምንድን ነው ያሲን ኑሩ ጁንታ ብሎ የሚናገሩ? የህዝብ ትግራይ ስም እኮ ኢትዮጵያ ላይ አሁን ጁንታ ነው ስሙ። ትግራዋይ ስለሆነ ጁንታ ነው የሚባል። ለምንድን ነው የሚባል? ለምን? የህወሓት አባሎች እኮ 20-30 ቢሆኑ ነው። ህዝብ ትግራይ ግን ስንት ሚሊዮን ነው? ለምንድን ነው እነሱ ኃላፊነት የእንትኑ ፓርቲው የሚወስደው? ደግሞ ፓርቲው ስተተኛ ቢባል እኮ እንዳሉ እንደ ደመቀ መኮንን እንደ ምናምን አና አላቃቸውም ሁላቸው እዛ ቁጭ ብሎ ፓርላማ ምንድነው 4 ኪሎ እዛ ቁጭ ብሎ እየተዝናኑ ናቸው። ለምንድነው እነሱ ነፃ ናቸው? እነሱ ፍሪ ናቸው? ምንም አላደረጉም። ህዝቡ ሐቀኛ እንዳልሆነ የሚያሳይ ነው። ለትግራዋይ ጥላቻ ብቻ ስላለው ነው እንጂ ለመንግስቱ አይደለም። መንግስቱማ ያላደረገው ነገር የለም። ለህዝብ ኢትዮጵያ ልታድግ ኢትዮጵያ ታወቀች፣ በአለም ላይ በኢኮኖሚ ታወቀች፣ በዲፕሎማት ታወቀች። እድሜ ለማን? እድሜ ለህወሓት ነው። እድሜ ለነመለስ፣ እድሜ ለነ ስዩም መስፍን እነዚህ እየሰሩ ሀገር በሙሉ ዓለም ላይ የሚያውቃቸው በዲፕሎማትና በብዙ ነገር የደርግ አባሎች ሳይገድሉ ጨካኞች ቢሆኑ የደርግ አባሎች ለትግራይ ህዝብ ያጠፉት ይገደሉ ነበር። አልገደሉም፣ ነፃ ነው የተለቀቁ። ስለዚህ ይህን ሁሉ ሳይመሰገን እናመሰግናለን ሳይባል እንደገና ደግሞ በድሮን እየተደበደበ ያወቃችሁ እየሰማችሁ ትግራይ ላይ አሁን በጣም ረሃብ አለ። ሴቶች እየተደፈሩ እቺ ሚኒስተሯ ሙፈሪያ የምትለው ወደ ኦርቶዶክስ ቤተክርስቲያን ሄዳ እሷ አዛዥ ሆና እንደዚህ ለምንድነው ፓትርያርኩ ስለተናገረ ታዛዝ ትሰጣለች? ማን ስለሆነች ነው እሷ? ሴቶች ሲደፈሩ እኮ አልተደፈሩም ያሉ ናቸው። በቃ ውሸት በውሸት። አሁን እኮ አብይ አህመድ ራሱ አመነ 100 ምናምን ሰዎች የኤርትራ ወታደር እንደገደለ። አሁን ጓደኞች አብይና ኢሳያስ እየተፈካከሩ ናቸው። ምክንያቱ በኢሳያስ እየተመራች ነው ኢትዮጵያ እየሄደች ያለች። ስለዚህ ህዝቡ ዝም ማለቱ ጥሩ አይደለም። ህዝቡ ሁሉ ቢወጣ ማንም ምንም ሊያርጉ አይችልም።
ኦኬ ምን አልሽኝ? እኛ ሙስሊሞችን ነን አማራጭ የሌለም እኛ ጎንደርን ምን አልሽኝ? ጎንደር ነን ግን እዛማ እናንተ አብን ብልጽግና ነው ያለ እና የቱን እንምረጥ? የለም እኮ ከተኛው እንሁን። ይገባኛል እንደሚያስቸግር ግን ህዝቡ ጮሆ ለበደሉ መውጣት አለበት ነው ብዬ ነው ማምነው። አላህም ረሱል እንደሱ ብሎናል። ኢነላህ ላ ይገይሩ ማ ቢቆሚን ሐታ ይገይሩ ማ ቢአንፉሲሂም። በፊት ይወጣ ነበር ሰብ አይደለም ዴሞንስትሬሽን ይደረግ ነበር። እንኳን እናንተ እዛ ሆናችሁ እኛ ውጭ ሆኖ ራሱ ስንት ሰው ደግፎ ይወጣ ነበር። ስለዚህ ውሸቱ ራሱ እንደሆነ ማወቅ የእናንተ ፋንታ የሚሆነው ምንድነው? ሰው ማሳወቅ ትክክል እንዳልሆነ በሚችለው ደግሞ መደገፍ በሚችለው ደግሞ ሰው መርዳት። እኛ እኮ ሴቶች በመንገድ ላይ እየወለዱ እያየናቸው ነው። ምንም እህል የላቸው ገንዘብ የላቸውም። ባሎቻቸው ተገድለው ትናንሾች ልጆች በትግራይ ላይ እግራቸው እጃቸው ተቆረጡ። ያልተደረገ ነገር የለም። አይናችሁ ሲያፈሷቸው ምናልባት እናንተ አልተከታተሉም ትሆናላችሁ። ግን በቃ አሁን ራሱ እርሻ እንዳያርሱ ተከልክለዋል። በቃ በረሃብ መሞት አለባቸው ተፈርደዋል። ህዝብ ትግራይ ግን አይንበረከክም። ህዝብ ትግራይ የተቃወመ ነው። የትግራይ መከላከያም እየታገለ ነው። አሁን ከሰማችሁ ራሱ በአለም ላይ አሜሪካ ጦርነቱ ሊያቆሙ ነው የታዘዙ። ምክንያቱም እቺ ዱቄት ሆናለች ህወሓት የሚሏት አብይ አህመድ ህወሓት ዱቄት አልሆነችም። እየተከላከሉ ነው። ለመሬታቸው ለህዝባቸው የተከላከሉ ናቸው። ይሄ ደግሞ ሱነተል ሐያ ነው። ለምንድነው ትግራዋይ ለምንድነው የሚንበረከከው? ምን ስላደረገ? በአገሪቱ እንዳልገነባ እንዳልተባበረ እንዳልሰራ ስልጣኔ እንዳላመጣ ለሁሉ ህዝብ ይድረሰው እንዳላለ ይህን ሁሉ ውሸት የፕሮፓጋንዳ ያደረጉት እኮ በራሳቸው የተናገሩ ነው። እነ ኢዜማ እነ ማን ነው ኢሳት እነ ዳንኤል ህስረት እነዚህ ሁሉ ማን ነው ስሙ ጠፋብኝ አላቃቸውም። እሱ ራሱ በፊት ከግብጽ ገንዘብ ተቀብሎ ከኤርትራ ሂዶ ተስማምቶ ይሁን ሁሉ ፊትና ያደረጉት በኢትዮጵያ ሲመጣ ማለት ነው። አብይ አህመድ ከኢሳያስ ሲስማማ ይሁን ሁሉ የመጣ ነው። በውስጥ የሰሩት ነው። ወያኔ ሊጠላ ያደረጉት በኢትዮጵያ በሙሉ እንዳለ ማለት ነው። አሁን ግን በተግባር እየታየ ነው። አሁን ማን ነው ወያኔ እየገደለች ነው? ህወሓት እየገደለች ነው። ኢትዮጵያ ያለ ህዝብ ብትኖር ህወሓት ይባል ነበር። ስለዚህ አንዳንድ ጊዜ የሚመጣ ችግር ሱብሃንአላህ ፈተና የሚመጣ ለብዙ ነገር ሊጸዳ ነው። ይሄ ያልኩ ራሱ ህወሓት ፐርፌክትና አላልኩም። ግን ህወሓት ለብቻቸው ከመጀመሪያ ምን ሲወጣ መፍረድ ከሆነ ገለልተኛ ሆነ መፍረድ አለበት። መጀመሪያ አብይ አህመድና ኢሳያስ ለህወሓት ፈራጅ ሊሆኑ አይችሉም። እንትን የላቸውም ካፓሲቲ ሐቅነት የላቸውም። ሌላ መጥቶ ለሶስት ቢፈርዳቸው እሺ። ደግሞ አብይ አህመድ ምን ሰርቶ ነው? ገና በ3 ዓመት አገሩ አፈረሳት። ምን ስለሰራ ነው? ህወሓትስ የሰሩት ራሱ አይቶ እኛ በአላህ Subhanahu Wa Ta'ala ራሱ እኛ የምንበድለው በደል ጥሩ ስራ ስንሰራ በኋላ የበደልነው ይደመስሳል። እናንተ ግን በህወሓት ጥላቻ ፈጥራችሁ ትግራይ ህዝብ ይለቅ ብላችሁ ዝም ማለታችሁ ግን ይሄ የማይረሳ በታሪክ እኮ ነው። ተደርጎ እኮ አያውቅም። በደርግ ጊዜ ልጆች ሆነን ራሱ እንደዚህ አይተናናቅም። ሰምተን እንደዚህ አሁን የሚደረግ ያለ አናቅም። እና በጣም አሳዛኒ ህዝብ የኔ ህዝብ ያልከው በጎንህ የማይሆን ብሔረሰብ በርግጥ ኦሮሞዎች ከኛ ጋር ናቸው። ለምን እነሱም የተበደሉ ጥላቻም የላቸውም ለኛ ማለት ሁሉ ሊላችም ግን ብዙ ታጋዮች ያሉ አሁን ከትግራይ ህዝብ ጎን እንደሆኑ ነው የሚነግሩን። ስፔሻሊ አክቲቪስት እኔ ሌላ አክቲቪስት አይቻላቅም መሐመድ ስልጤ ካልሆነ በስተቀር ሌላ ከኢትዮጵያ ህዝብ ማቀው አክቲቪስት የሚደግፍ ራሱ አይዛችሁ የሚል ከህዝብ ትግራይ ነው የሚል ሰምቻላቅ አይቻላቅ።
የኤርትራ ህዝብ እና የኤርትራ አክቲቪስቶች ተዋቸው። ምንም መናገር አያስፈልግም። እናንተ እዛ ኢትዮጵያ ገብተው ምን ችግር እየፈጠሩ እያሉ እየሰማን ነው፣ እየደረሰን ነው ሁሉ እና ይሄ ነው ማለት የምፈልገው ለአሁኑ። እኛ ደግሞ አላህ አለን። የተበደለ ህዝብ ከአንበጣ ጊዜ ጀምሮ እንትኑ ድሮን የአንበጣም እንትን የሚያጠፋ አላስገባም ብሎ 3 አመት ለትግራይ ብዙ ነገር ተከልክሎ እህል እንዳይገባ ባጀት እንዳይገባ ብዙ ነገር አድርጎ ጦርነቱ ደግሞ በራሱ እንደጀመረው ዓለም ሙሉ አውቀውታል። ዓለም ሙሉ ሁሉ ሰምተዋል። ከፈለጋችሁ በዓለም ኒውስ ገብታችሁ ብዙ ማየት ትችላላችሁ፣ ብዙ መስማት ትችላላችሁ። የእናንተ ሜዲያ ግን በሙሉ እንዳለ ውሸት ነው። ውሸት ብቻ ነው የሚናገረው፣ ምንም አይናገርም። በዓለም የተከሰተ ያለ አይናገርም። እና እኛ የትግራይ ህዝብ እስከ መጨረሻ እንታገላለን። ለመብታችን ለሀቃችን ዝም አንልም። ያ ሌላ ጥያቄ ወይ እንትን አስተያየት የላችሁም እዚህ? ስለዚህ ሌላ ጊዜ ከእንግዳው ጋርና ብቻዬም እንደዚህ አይነት በዳይሬክት እስከምገባ ሁሌ በፌስቡክ ስለምገባ ነው። አሁን ግን በተቻለ መጠን እንትን አድርገዋለሁ። ሌላ ጥያቄ ወይ እንትን አስተያየት? ኦኬ ስለዚህ እዚህ እንጨርሳለን። አመሰግናለሁ። እናንተ በፌስቡክ አላችሁ ከሆነ በሜሴንጀርም መደወል ትችላላችሁ መናገር ከፈለጋችሁ። ብዙ አስተያየት አይቻለሁ የምትጽፉት ራሱ ችግር የለም። ስድብ ምንም የሚያደርግ ለኔ ምንም አያድርገኝም። ህዝቤ ጥሩ ቦታ ሲደርስ ያንቀን ነው የሚያስደስተኝ። እናንተ ብትሳደቡ ምን ብትሉ ምንም ችግር የለም። ስድብ አይገድልም፣ እንዲሁም አጅር ነው። ኦኬ አሁን እየደወለ ነው። ሄሎ ሄሎ اهلا السلام عليكم ورحمه الله وبركاته. وعليكم السلام. ወደ ላይፍ ነው የደወልክ? ኦኬ እሺ ኦኬ ኦኬ ተዘጋ። ሃሎ ወደ ላይቭ ነው የገባህ? ምክንያቱም እሺ ኦኬ አዎ አሪፍ በጣም ደስ የሚል ነው። እሺ ምን አስተያየት አለ? አሁን እየተናገርነው ምንድነው ያለበችው ሁኔታው አገሪቱና የትግራይ ሁኔታ በዛ ነው የተነጋገርነው ያለው። አርስት እንኳን ብዙ አልጻፍኩለትም ዝም ብዬ ለመሞከር ስለገባሁ፣ ግን ህዝባችን እንዴት እየተበደለ እንዳለ የኢትዮጵያ ህዝብ ደግሞ ለትግራይ ህዝብ ምንም እንዳልሆነበት በዛ ነው የተናገርነው ያለን። አሪፍ በጣም አሪፍ ነው። ይሄ ነው ዋናው ተፈላጊ። ያ በጣም አሪፍ ነው። አዎ እውነት ነው። ያው ሀገራችን ትንሽ ያው ኢትዮጵያ የሚባል ህብረተሰብ አብረን እንዳልበላን አብረን አንድ ሀገር እንዳልኖርን ያው በህይወት እያለን ቀበረ። ያ ዞሮ ይሄ ደግሞ ጎረቤት በእስልምና ቢሆን በተለይ በእስልምና የጎረቤት አደራ ነው ያሉት ረሱል ሰለላሁ ዐለይሂ ወሰለም ነው ፈሊኩርም ጃራሁ ነው ያሉት። ማካነ ዩሚኑ ቢላሂ ወልየውሚል አኺር ፈሊኩርም ጃራሁ። ትክክል። እና በእስልምና ያው ማካቸው አልተዋጡም። አላህ ደግሞ ፊት ያ እንትን ይላቸዋል፣ ይጠይቃቸዋል። ያ ክርስቲያን የሆኑ ደግሞ በሃይማኖታቸው በሃይማኖቱ ከብንሄደው ማለት ነው። እና ቀብረውናል። ግን የትግራይ ህዝብ ጊዜው ያልፍለታል ብዬ ነው የማስበው። ያ ጊዜው ያልፍለታል። እና ዋናው ለትግራይ ህዝብ ዋናው እኔ መልእክት ማሳልፈው በቃ ጽናት ያስፈልጋል፣ መጠንከር ያስፈልጋል። ካልጠነከርክ
ዱላ ነው እንጂ ማንም መጥቶ አያድንህም። በቃ በኃይልህ ባለህ አቅም እንትን ብለህ ተንቀሳቅሰህ አገርህ መመስረት ያለህን ሀቅ ከኢትዮጵያ መዘህ ራስህ በራስህ መልበስ ካልሆነ በስተቀር ኢትዮጵያ ያደረጉት ያው እንግዲህ በእውነት ያሳዝናል። ያ በጣም እና ይህን ይመስላል። መበርታት አለብን። ያ አመሰግናለሁ። እንግዲህ ዱዓ ማድረግ ነው። አላህ ይርዳን። በቃ እሱ ነው ዋናው። በቃ መንቀሳቀስ፣ በቃ ባለን አቅም ያው ሀገራችን ሀገር እንደ ሀገር አድርገን መምራት ነው። በቃ እሱ ነው ዋናው እንጂ የኢትዮጵያ ሁኔታው ታይቷል። ያው ብድር ነው። ብድር ደግሞ አይቀርም። አላህ ደግሞ እነሱ ይፈትናቸዋል በሰዓቱ። ያ አመሰግናለሁ። እሺ ሰላም አለይኩም። በየቀኑ የሚናገረው በጣም በቃ ሁለተኛ ጊዜ እንደማይደግመው ነው የሚናገረው። ህዝቦች ካል ከስማችን እንነሳ። የእናንተ ስም ግብራችሁን እንደሚገልጠው ሁሉ የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ሲባል ኢትዮጵያ ህዝብ አይደለም ማለት ነው፣ ህዝቦች ናቸው። ኦች የሚለው ቃል በአማርኛ አብዢ ነው፣ በግዕዝ አት የሚለው አብዢ እንደሆነ ሁሉ ማለት ነው። ህዝቦች ካል ብዙዎች ነን ማለት ነው። ብዙ ማለት በአንድ ሊጠሩ የማይችሉ የአፍሪካ ህዝቦች፣ የኢትዮጵያ ህዝብ ሊባል ሲገባው የኢትዮጵያ ህዝቦች ተብለን እንደ ዋዛ እንደ በቀቀን ይህንኑ ቃል እየደገምን ዛሬ የኢትዮጵያ ህዝብ እውነት መስሎት እንደ ህዝቦች በጋራ በትብብር መቆም እስኪሳነውና አንደኛው ለሌላው ጋሻ መሆን ሲገባው እንቅፋት እንዲሆን ስላደረገን ነው ስሙንም ግብሩንም እሳቤውንም ፈንቅለን ጥለን የኢትዮጵያ ህዝብ ብልጽግና ይገባዋል ያልነው። የቱ ብልግና እንጂ በዚህ ብልግና የሚሰራበት ውድመት የሚሰራበት ልጆች የሚሞቱበት ትምህርት የሚዘጋበት የትግራይ ልጆች ከአንበጣ ጊዜ ጀምሮ እስካሁን ድረስ ትምህርት ሳይሄዱ ቆይተዋል። ምን ብልጽግና አለ? የቱ ብልጽግና? የጴንጤ ብልጽግና ሃይማኖት ከሆነ እየሰራው ነው ለዛ። ሌላ ደግሞ ዝም ብሎ ያንጨበጭባል። ምን እንደሆነ ብልጽግና ራሱ አያውቁም። ቃሉ ብልጽግና ጥሩ ቢመስልም ውስጡ ግን ሌላ ነው። አየነው ደግሞ ሌላ እንደሆነ ደግሞ በተግባር አየነው። ስለዚህ የሚያሳዝነው ህዝቡ ዝም ብሎ ያንጨበጭባል። እንደዚህ አይነት ስንት ንግግር አለ የሚጋጭ እንጂ ከአንድ መሪ የሚወጣ ቃል የማትጠብቀው ነገሮች እየተናገረ ነው። ግን ህዝቡ ሾርት ሜሞሪ ብሎ ስለሰደበው አይገባውም አያውቀውም ስላለ እንዲሁም ለህዝቡ ሳይሆን ብቻ ለተማሩ ራሱ እናንተ አንድ ጊዜ ሰማ በጣም ገረመኝ። ለምሁራኑ ራሱ ነው የሰደባቸው። እነሱ ዝም ብለው ቁጭ ብለው አጨበጨቡ። ስለዚህ ከባድ ነው ሁኔታው። እስኪ አንድ እንግዳ ቢመልስልኝ ጥሩ ነበር እዚህ ኦኬ ኔትወርክ የላችሁ መሰለኝ። ኤኒዌይ ሌላ ጊዜ እንግዳ አድርገን እንመጣለን። አመሰግናለሁ። ለዛሬ ይብቃንና እስኪ እዚህ ጥያቄ አለ። ኦኬ የለም። እሺ ባረከላሁ ፊኩም ጀዛኩሙላሁ ኸይር ወአኺሩ ዳዕዋና አልሐምዱሊላሂ ረቢል ዓለሚን ወሰለላሁ ዐላ ነቢይና ሙሐመድን ወዐላ አሊሂ ወሰሕቢሂ አጅመዒን። والسلام عليكم ورحمة الله وبركاته.